ሰላም ሰላም እንዴት ናችሁ? ሚፓስ እንግዲህ ከላይ እንደምታዩት ይሄንን ነገር ሚፓስ አፕሊኬሽኑን ስንከፍተው እንደዚህ የሆነ እያስቸገረ ይገኛል። ጠዋት ነው የጀመረው፣ ዛሬ ጠዋት ማለት ነው። ዛሬ ኦክቶበር 22 ነው። ዛሬ ነው የጀመረው። ለምንድን ነው የሚለው በጣም ብዙ ሰዎችን እያስጨነቀ ነበር የሚገኘው። አሁን ኦፊሻል የሚፓስ ፔጅን እያየሁት ነበረ። እነሱ ላይ ምንም ያሉት ነገር የለም። በእርግጥ ግን ቴሌግራም ቻናል አላቸው ግሩፕ እዛ ላይ ለምንድነው እንዴት ነው ሶልቭ ማድረግ የሚቻለው ምናምን ብዬ ጽፌላቸው ነበረ። ይህንን ነገር ነው የላኩልኝ። ከላይ እንደምታዩት እንግዲህ አፕግሬድ እያደረግነው ነው። ስለዚህ ከሆነ ከ6 ሰዓት በኋላ ወደ ስራው ይመለሳል የሚል ነገር ነው እነሱ ያሉት። ስለዚህ ምንም ስጋት አይግባችሁ፣ ከ6 ሰዓት በኋላ ወደ ስራው ይመለሳል ማለት ነው። ምንም አይነት ትራንዛክሽን በዚህ ሰዓት አይካሄድም ማለት ነው። ስለዚህ ገንዘቦቻችሁ እንዳለ ሴፍ ላይ ነው ያሉት ማለት ነው። ምንም አይነት ችግር አይደርስባቸውም። ጀት በኋላ ሜንቴን ተደርጎ በጣም ባሪክ ፐርፎርማንስ እንደገና ይመለሳል ስለተባለ፣ ስለዚህ ምንም አይነት ስጋት እንዳይገባችሁ። ከተወሰኑ ሰዓታት በኋላ ሚፓስ ዳግም ወደ ስራ ይመለሳል ማለት ነው። ፒስ በያላችሁበት